አዲስ አድርገኝ ዛሬ ማሮጌ ነኝ ቃልና ተግባሬ ያስማማኝ። ዋነኛዋ የሰይጣን አገልጋይ ሌዲ ጋጋ ናት። በምስሉ ላይ የምትመለከቱት ተመልከቱ። እንዴት ባለ ሚስጥራዊ መንገድ ሚስጥራዊ ምልክት እንደሚግባቡ የሰይጣን ማህበርተኞች እንደምታዩት ሲክሬት በሆነ አንድ ሲምቦል ነው የሚግባቡት። የዴቪሉን ሆርን እንግዲህ ሁለቱም ያሳዩ ይግባባሉ ማለት ነው። ይሄ እንግዲህ ኦፊሻሊ በሆነ መንገድ መልኩ ነው የሆነው። እንዳያችሁት ሌዲ ጋጋ እንግዲህ ከዚህም በላይ ሰይጣን ስለመሆኗ ዛሬ በሰፊው የማሳያችሁ መረጃና ማስረጃ ይኖራል እንደሌላው ጊዜ ማለት ነው። ቀጣይ የምናየው ቪዲዮ ደግሞ ከሴት ጋር እንደምተኛ ሁሉ ከወንድ ጋርም እተኛለሁ ትልና በቀጥታ ዲያብሎስን ምልክት ታሳያለች ማለት ነው። ወይንም አንድ አይኗን ተሸፍና ዘ አይ ኦፍ ሆረስ ዘ አይ ኦፍ ኢጂፕት የሚለውን ሪፕሬዘንት ይኸው እንደምታዩት ታደርጋለች ማለት ነው። የሚገርም ነው እንግዲህ እቺ ሌዲ ጋጋ ሪፕቲሊያንም ስለመሆኗ በኋላ የማሳያችሁ ማስረጃ ይኖራል። ሰው ስላለመሆኗ ማለት ነው። ፌስ ሺፍቲንግ እንደምታደርግ፣ ጀንደርለስ እንደሆነች፣ ጾታቢስ እንደሆነች፣ ከወንድም ከሴት ጋርም እንደምትተኛ ተናግራለች። ቅድም እንዳያችሁት ማለት ነው። እንዲሁም ብሬን ዋሽ ተደርጋም እንግዲህ የተቀረጸችበት ቪዲዮ ነው የምታዩት። እዚህ ጋር ደግሞ ስሙት ከራሷ አንደበት ፌስ ሺፍቲንግ እንደምታደርግ እንደምትለዋወጥ ማለት ነው። Well, I felt that way for a long time. And then I see my big face on that movie screen with no makeup on and my natural hair color and I'm like, "Oh, I just gave it away." I mean, you know, I have always liked to shapeshift. Right. Well, that's what I wanted to ask you is that what did it feel like to be እንደሰማችሁት ነው። እቺ ዋን ኦፍ ዘም ዳርክ ፒፕል ከሚባሉ ሰዎች ኤሊቶች ከሚባሉት እንግዲህ ቀዳሚውን ቦታ የምትወስድ ሰው ነች። ልክ እንደነ ቢዮንሴ አይነት ከሆኑ ዋነኛ ዴቪል ወርሺፐር ከሆኑት ውስጥ አንደኛዋ ናት ሌዲ ጋጋ። ሰይጣን አባቴ ነው ብዙ ነገር ነው የምትለው እና እቺ ሌዲ ጋጋ የተሰኘችው ሴሌብሪቲ እንግዲህ ከአጋንንቱ ጋር ያላት ቁርኝነት በጣም የላቀ ሲሆን እንዲሁም ደግሞ በአንዳንድ መድረኮች ላይ እንደምታዩት ግልጽ በሆነ መንገድ መልኩ የተለያየ አንድ ሲምቦል እያሳየች ከዲያብሎስ ጎን መሆኗን እንዲህ ባለ መንገድ መልኩ ትገልጻለች ማለት ነው። እንግዲህ እቺ በዚህ ስር ያሉ ምንም የማያውቁ ፎሎወሮቿ ደግሞ በሷ ብሬን ዋሽ በመሆን የሷን አጀንዳ ባለማወቅም ሆነ በማወቅ እንግዲህ ተከታይ ይሆናሉ ማለት ነው። እኛ በመልአክ እንደምንምለው ሁሉ ሌዲ ጋጋም አስዌር ቱ ሉሲፈር ብላ የምትምልበትን ቪዲዮ በማስረጃ ላሳያችሁ። እንደሰማችሁት ነው። እነዚህ ሰዎች ሪፕሬዘንት የሚያደርጉት ዲያብሎሱን ዴቪሉን ነው፣ የወደቁትን መላእክታንን ነው። ስለዚህ በአንድም ሆነ በተለያየ መልኩ ባገኙት መድረክ በቀጥታ እንግዲህ ስፕሪት በተሞላበት መንገድ የተለያየ አንድ ሲምቦል ያሳዩ ከዲያብሎስ ጎን መሆናቸውን ያሳያሉ ማለት ነው። ይሄ ብቻ አይደለም። እዚህ ጋር የምታዩት ቪዲዮ ክሊፕ በጣም ዊርድ የሆነ ቪዲዮ ክሊፕ ነው። እንደዚህ ባለ መልኩ ነው ካኒባሊዝምን የሚፈጽሙት። የህፃን ልጆችን ስጋ እንግዲህ እንዲህ ባለ መልኩ የሰው ልጅ አንጠልጥለው እንግዲህ በፋየር እያቃጠሉ የሚያደርጉትን ነገር እንግዲህ ኮንሰርት ላይ ወጥተው ያሳያሉ ማለት ነው። በዛው ህዝቡን ብሬን ዋሽ ያደርጉታል፣ ፕሮሞሽንም ያደርጋሉ ማለት ነው። ያያችሁት ቪዲዮ ቢሃይንድ ዘ ቬል ያለው አጀንዳ ነው። ከመጋረጃው ጀርባ የሚሰሩት አጀንዳ ነው። የዲያብሎስ ስራ አስፈጻሚዎች ካኒባሊዝም እንደሆኑ ይታወቃል። የሰውን ስጋ እንደሚበሉ ይታወቃል። የሰው ደምን እንደሚጠጡ እንደሚመጡ የሚታወቅ ነው። ማስረጃው እጄ ላይ አለ። ነገር ግን ያው የዩቲዩብ ተርምስ ኤንድ ፖሊሲው ስለማይፈቅድ እንደተለመደው በቴሌግራም ቻናሌ በዚህ በምስሉ ላይ በመታየት ዴይ 7 ቲዩብ ላይ አስቀምጥላችኋለሁ። ራሷ የህፃን ልጅ ደም እንደምትጠጣ የምትናገርበትን በደም ተቀባብታ የምትተውንበትን ዘፈን የምትታይበትን አጋጣሚ
ፖስት ማድረግላችሁ ይሆናል ቴሌግራም አካውንቴ ላይ። የቴሌግራም አካውንቴ ይኸውላችሁ አያችሁ ኮንሰርታቸው ላይ እንዴት ምልክት እንደሚያሳዩ። እሺ የቴሌግራም አካውንቴን ከቪዲዮ ስር ማለትም ኮመንት ላይ አስቀምጥላችኋለሁ አድራሻውን፣ እንዲሁም ዲስክሪፕሽን ስር አስቀምጥላችኋለሁ። ገብታችሁ ጆይን በሉት እና እንዳልኳችሁ ይሄ የምታሳየው ሃንድ ሲምቦል፣ የምታሳየው ስታይል፣ የምታሳየው ፋሽን፣ የምታደርገው ነገር በጠቅላላ ሪፕሬዘንት የሚያደርገው ባፎሚቱን ሲሆን ወደ በኋላ ማሳያችሁ ይሆናል እንዴት ከባፎሚቱ ጋር በሚመሳሰል ይልቁንስ በማይለያይ መልኩ አመሳስላ እንዴት ይሄ የባፎሚቱን ሐውልት እንደምትሰራው አሳያችኋለሁ። ይሄው እንደምታዩት ባፎሚቱን ኢሉሚናቲዎች ወርሺፕ የሚያደርጉትን አጋንንት እሷ በኮንሰርቷ ላይ እንዲባለ መልኩ ሰርተዋለች ማለት ነው። አንድ እጇን ወደ ላይ አንድ እጇን ወደ ታች የዴቪል ሆርኑን ጭንቅላቷ ላይ በማድረግ እንዲሁም ዳርክ አይነት ልብስ ክሎዝ በመልበስ ቀጥታ ሪፕሬዘንት አድርገዋለች ማለት ነው። ያው ኮንሰርቱ ላይ የታደሙ ሰዎች ደግሞ ብሬንዋሽ ይሆናሉ። አውቀውትም ያው የሷን ስታይል ሊሉት ይችላሉ፣ ሳያውቁትም የሚከተሉ ይኖራሉ። ያው ለነሱ እንግዲህ ፈጣሪው ናቸው። ግን እውነታው መሬት ላይ ያለው እውነታ ይህ ነው። እቺ ሴትዮ አንድ እጇን ወደ ላይ አንድ እጇን ወደ ታች የዴቪል ሆርን ጭንቅላቷ ላይ አርጋ የምትወጣው መድረክ ላይ እንደዚህ በዴቪሉ ዊንግ ስትመሰል ማለት በሰይጣኑ ክንፍ እንደምታዩት እንዲሁም ኒክድ ሆኖ ነው ኮንሰርት የሚያቀርቡት ራቁታቸውን። ያንን ሪፕሬዘንት የሚያደርግም ነገር አለ። እንደገና ይሄው ሁለት ቀንድ ልክ እንደ ዴቪሉ አድርጋ በአጠቃላይ ሌዲ ጋጋ ዋነኛዋ እንግዲህ የጨለማው ማህበረሰብ ሰው ናት። እንግዲህ እሱም ምላችሁም ዝም ብዬ አይደለም። ይሄው የአሜሪካውን ፕሬዝዳንት ጆ ባይደን ጋር ኮንታክት ያላት ሰው ነች። እንግዲህ አንድ ሴሌብሪቲ ልክ እንደነ ኬኒ ዌስት ሁሉ ማለት ነው። እቺም ከጆ ባይደን ጋር ብቻ ሳይሆን ከእንግዲህ የዘር ሐረጓ ከወደቁት መላእክታን ከደፌልን ኤንጅልስ ጋር የሚመዘዘው የእንግሊዟ ንግስት ኪዩን ኤልዛቤት ጋም የተለየ ግንኙነት አላቸው። ከጆ ባይደን ጋር ብቻም ሳይሆን ከተለያዩ የሀገራት መሪዎች ሰው ጋር ትገናኛለች ማለት ነው እቺ ሴሌብሪቲ። ይሄ ማለት እንግዲህ በራሱ የሚናገረው ነገር አለ ማለት ነው። ይሄው እንደምታዩት ከኪዩን ኤልዛቤት ጋር እንግዲህ ሬድ ካርፔት ለብሳ ቀይ ለብሳ ያቺኛዋ ደግሞ በተቃራኒው ጥቁርን ለብሳ እንግዲህ ይታያሉ ማለት ነው። ጥቁር ሪፕሬዘንት የሚያደርገው ከለር ማንን ነው? ሬድ ክሎዝ ቀይ ልብስ ሪፕሬዘንት የሚያደርገው ማንን ነው የሚለው ለናንተ መንገር አያስፈልግም። ነገር ግን ዲያብሎስን ሪፕሬዘንት የሚያደርጉ ቀለማቶች ናቸው እነዚህ እና ይሄ የሚስጥራዊ መንገድ የሚግባቡበት ነው። ሰላምታቸውም የተለየ ነው። ስለዚህ እነዚህ ሰዎች የተሰጣቸው አጀንዳ ትልቅ ነው። ስለዚህ ያንን አጀንዳ ደግሞ ከዲያብሎስ ጎን በመሆን የክርስቶስ ምዕመናንን ወዳልተፈለገ መንገድ ወዳልሆነ መንገድ ለመምራት ከመቼውም ጊዜ በላይ እንግዲህ ያላቸውን ኃይል ተጠቅመው ከዲያብሎሱ ጋር አብረው የተለያዩ በመላው ዓለማችን ላይ የሚገኙትን ምንም የሚያውቁትን ሰዎች ብሬን ዋሽ በማድረግ ማይንድ ኮንትሮል በማድረግ የነዚህን ሰዎች ዘፈን በቀን በቀን እንዲሰሙ የሚያሳዩትን የእጅ ምልክት እንዲያሳዩ ስታይላቸውን እንዲከተሉ እንዲሁም ደግሞ ቅድም እንዳልኳችሁ ቴሌግራም ላይ ማስቀምጥላችሁ ይሆናል። ያው ትንሽ ስኬሪ የሚያደርግ አይነት ቪዲዮ ነው። ያው ስታዩት ፍርሃት እንዳይሰማችሁ እንዳትደነግጡ። ያው ማለት ቪዲዮ ትንሽ ዊርድ አይነት ነገር ስለሆነ ለማለት ያለው ምክንያቱም እነዚህ ሰዎች የሰው ደም እንደሚጠጡ የህፃናትን ደም እንደሚጠጡ ከህፃናት ጋር የወሲብ ግንኙነት እንደምትፈጽም እንዲሁም ያው ስጋ እንደሚመገቡ የሰውን ስጋ ማለት ነው። ይሄ ካኒባሊዝም ማለት ነው እንደሚያደርጉ። ይሄ እንግዲህ የዲያብሎሱ ፍላጎት ነው። ከክርስቶስ ተቃራኒ እስከቆመ ድረስ የክርስቶስ ተቃራኒ ደግሞ ይሄ ነው ማለት ነው። ይሄ ነው ዋናው አጀንዳውና እንደዚህ አይነት ነገር እንደሚያደርጉ የሚያሳየውን ቪዲዮ ችግር የለውም ቴሌግራም አካውንቴ ላይ አስቀምጥላችኋለሁ።
እና እንደምታዩት ይውላችሁ በሄደችበት መድረክ በገባችበት ቦታ ሁሉ የምትጠቀመው ልብስ የምትቀባው ሜካፕ የምታደርገው ልብስ እንዲሁም ቀንዱ በጠቅላላ እንግዲህ የሚወክለው ዲያብሎሱን ነው። ኒክድ መሆኗን ደግሞ ያው ህፃናቶቹን ኒክድ ያደረጉ ነው ደማቸውን የሚጠጡት የሚገሉት የሚደፍሩት ማለት ነው። ይሄን ምለው ዝም ብዬ አይደለም። ያው ኢንፎም ሊኖራችሁ ይችላል ግን ማስረጃውን ላታገኙት ትችላላችሁ። ይሄን ማስረጃ ለማግኘት አስቸጋሪ ስለሚሆን ማለት ነው። መረጃው ግን እጄ ላይ ስላለ አስቀምጥላችኋለሁ ቴሌግራም አካውንቴ ላይ ማለት ነው። እንግዲህ የዛሬው መርሃ ግብራችን ይሄንን ይመስል ነበር። ይሄ መርሃ ግብር አስተማሪና ጥሩ ነገር እንዳገኛችሁበት እርግጠኛ ነኝ። እንግዲህ ዴቪል ወርሺፐሮች ሴሌብሪቲዎች እንዲህ በግልጽ ሰይጣንን ስለማመምለካቸው እየተናገሩ ነው ያሉት። ይሄ የሚያሳየው ደግሞ 8ኛው ሺህ ዘመን ላይ መሆናችንን ነው። ስለዚህ ከነዚህ ሰዎች ልጆቻችሁንም ሆነ ራሳችሁን ማራቅ ማሸሽ ይኖርባችኋል። እንደዚህ ያሉትን አይነት ዘፈኖች አለመስማት፣ ፊልሞች አለማየት ነው የሚሻለው ለማለት ያለው። ይሄን መርሃ ግብር ደግሞ ለሌሎች ወንድሞቻችሁ መድረስ እንዲችል መርሃ ግብሩን ላይክ ሼር አድርጉት። የደይ 7 የዩቲዩብንም ቻናል ሰብስክራይብ ማድረጉን እንዳትረሱት። በመጨረሻም ፈጣሪ ሁላችንንም ከዲያብሎስ ስራ አስፈጻሚዎች አጀንዳ እና እርኩሰት ከተሞላበት አካሄዳቸው ይጠብቀን ይሰውረን እላለሁ። ሰላም ለእናንተ ይሁን። አበቃን።